ከሰው ልጅ የፈጠራ ስኬት ታሪክ ውስጥ በጉልህ ከሚወራላቸው ነገሮች መካከል አንዱ የህዋ ሳይንስ አካል የሆነው የጠፈር ጉዞ ነው። ከዛም ጋር አብሮ የሚነሳው የሰው ልጅ በጠፈር ያለምንም ማገጃ ቢንቀሳቀስ ሰውነቱ ይፈነዳል ወይ የሚለው ሐሳብ ነው። ከዛም ባለፈ ለብሶት የሚሄደው ልብስስ ምን ጥቅም አለው? የሰው ልጅ ወደ ጠፈር ሲሄድ ከሚገጥሙት ነገሮች መካከል የአየር አለመኖር፣ ከሱም ጋር ተያይዞ የአየር ግፊት አለመኖር፣ የመሬት ስበት አለመኖር፣ የሙቀት ማነስና ወዘተ ሲሆኑ የሰው ልጅ ያለምንም እገዛ በህዋ ቢንቀሳቀስ ይፈነዳ ይሆን የሚለው ሐሳብ የመጣውም ከነዚህ ማነስ በዋነኛነትም የአየር ግፊት አለመኖር ነው። ነገር ግን በዚህ ሐሳብ ሳይንቲስቶች ወይም ተመራማሪዎች እንዳይስማሙበት ያደረጋቸው ነገር የሰው ልጅ ቆዳ ጥንካሬ ነው። በምድርም ሳለን ቆዳችን የሰውነት ውፍረትን፣ መክሳትን፣ እብጠትን ተቋቁሞ እንዲያልፍ የተፈጠረ ስለሆነ ከውስጣችን የሚመጣውን ግፊት ለመቋቋም እንደማይከብደውና እንደማይፈነዳ ውሳኔ ላይ ደርሰዋል። ከዛም ይልቅ በጣም ዝቅተኛ ቅዝቃዜና ኦክሲጅን አለመኖር ሞትን ከ9 እስከ 12 ባሉ ሰከንዶች ውስጥ እንዲከሰት እንደሚያደርግ ተናግረዋል።